አሁን 13ኛ ትራክ ማለት ነው። በደንብ ነው ሪያክት የምናደርገው። የአዞ እንባ ይላል ባይ ቴዲ አፍሮ ከኢትዮሪካ አልበም ትራክ 13 በደንብ አድርጌ ቪቪአይፒ ነው ማስተርጎምላችሁ ማለት ነው ጋይስ። ሌትስ ጎ ሬጌ ነው መሰለኝ ለዛ ነው ድሬድ ያደረኩ ሰው ነው። ለቅሶ ነው መሰለኝ ከዚህ በዋዛ መቼ ይቀራል ፈሶ እንባዬ ያዞ አይደለም ማለት ነው። ዊች ሚንስ የውሸት ለቅሶ አይደለም እያለቀስኩ ያለሁት ያዞ እንባ አይደለም እኔ ቢዘም እኮ ነው ማዘኔ ሳይሆን ማዘኔ ሆኖ ግን ቢዘም ቢጣመም እኮ ነው ማዘኔ ቤቴ ማዕዘኔ በኡታ በጩኸት ኢያሪኮ ፈርሶ
ምን ይላል መጨረሻ ላይ? የሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖቻችን እና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሁንልኝ። ቴዲ አፍሮ እግዚአብሔር ይችላል። እግዚአብሔር ድምፅ ቴዲ አፍሮ ከአርቲስቶች መካከል ማለት ነው ኢትዮጵያ ውስጥ ካሉ እንዳለ አርቲስቶች እሱ ብቻ ነው ድምፅ እየሆነ ያለው። አንድ ቲክቶከር፣ አንድ ዩቲዩበር፣ አንድ እንዲህ ሚዲያ ላይ ያለ ሰው ኖ ዋን ቶክስ ባውት ይሄ ማለት ነው። አምናሴን ሁሉም ሰው ግን አብዛኞቹ የምናውቃቸው ትልልቅ ቦታ ላይ ያሉ ሰዎች ስለዚህ ነገር አይናገሩም። ቢግ ሪስፔክት ፎር ቴዲ